ቴህራን እስራኤልና አሜሪካ የከፈቱትን ጥቃት ተከትሎ በዓለም ወሳኙ የነዳጅ ዘይት መተላለፊያ በሆነው የሆርሙዝ የባህር ሰርጥን ለማለፍ በሚሞክሩ መርከቦች ላይ ጥቃት እንደምትፈጽም ዛተች። አንድ የኢራን ባለስልጣን በሆርሙዝ ሰርጥ ለማለፍ የሚሞክር ማንኛውም መርከብን በእሳት ነው የምንለኩሰው ሲሉ አስጠንቅቀዋል። ማስጠንቀቂያውን የሰጡት ባለስልጣን የኢራን እስላማዊ አብዮት ዘብ ዋና አዛዥ አማካሪ የሆኑት ኢብራሂም ጃባሪ በሀገሪቱ ብሔራዊ ቴሌቪዥን ቀርበው በተናገሩበት ወቅት ነው። የሆርሙዝ ሰርጥ መዘጋትን ያስጠነቀቁት ባለስልጣኑ መርከቦች ወደ ቀጠናው መምጣት የለባቸውም፣ ከባድ የሆነ ምላሽ ከኛ ይጠብቃቸዋል ሲሉ ዝተዋል። ጃባሪ አሜሪካ የቀጠናውን የነዳጅ ዘይት ተጠምተዋል ያሉ ሲሆን ኢራን በቀጠናው የሚገኙ የነዳጅ ማስተላለፊያ ቧንቧዎችን ታጠቃለች፣ ከቀጠናው ነዳጅ እንዲላክ አትፈቅድም ብለዋል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይትን በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን ጠላት በምትላቸው ሀገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖዋን ለማስፋት የባህር ሰርጡን ልትዘጋ ትችላለች የሚል ስጋት ነበር። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት የከፋው ሁኔታ ሰርጡ ሊዘጋ ይችላል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ይላሉ። የአሜሪካዊ የኢነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጉል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር ያደርጋል። ነገር ግን ተንታኞች እንደሚሉት ግጭቱ እየተባባሰ የሚሄድና የሚራዘም ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉ አስጠንቅቀዋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑት ዩናይትድ ስቴትስን ጨምሮ በሌሎችም ሀገራት ላይ ከፍተኛ ጫና ሊኖረው ይችላል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ ቦታም 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾቹ መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋግጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጥ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉም በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴቶች አቅራቢያም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎቹ ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተከስቷል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒኩለር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒኩለር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረው ሁሉም ታላላቅ ሀገራት ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙውን ጊዜ ኢራን የባህረ ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎቹ ይተነብያሉ። ነገር ግን ብዙዎቹ ዩናይትድ ስቴትስና አጋሮቿም ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉ እርግጠኞች ናቸው። በአውሮፓውያኑ 2012 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድን ልትከተል ትችላለች። ይሆናሉ ተብለው የተዘረዘሩት እርምጃዎች የሚከተሉትን ያካትታል። ጥሰት የሚያስከትለውን መዘዝ በግልጽ ሳይገለጽ በሆርሙዝ የባህር ሰርጥ መንቀሳቀስን ማገድ፣ በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ፣ በመርከቦቹ ላይ የማስጠንቀቂያ ተኩስ መክፈትና የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግ፣ በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድ፣
የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችንና ሚሳኤሎችን መጠቀም ሊሆን እንደሚችል ገልጸው ነበር። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን በባህረ ሰላጤው ላይ የባህር ውስጥ ፈንጂዎችንም አጥምዳለች። ከነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትስን የተባለውን መርከብ በመምታቱ አሜሪካ በምላሹ ወታደራዊ እርምጃ ወስዳለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከቡ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ምክንያት ሆኗል። ከዚህ በተጨማሪም በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገውም ነበር። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ነው። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለው የጎላ ሚናም ከበላይ መሪዎችን መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም አለው። የኢራን መሪዎችም ባህር ኃይሉ በፋርስ ባህረ ሰላጤና አካባቢው የኢስላማዊ ሪፐብሊኩ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ በኩራት ይናገራሉ። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰርጥ ያለውን ሁኔታ አስጊ ያደርገዋል። ባህር ኃይሉ ያሉት ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከልና በማጥቃት ወቅት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህር ስር የሚጠመዱ ጸረ መርከብ ፈንጂዎች በባህር ኃይል ጦርነት ወቅት በጣም ወሳኝ የሆኑና ኢራን ሰርጡን ለመዝጋት ከቆረጠችና ጥቅም ላይ ካዋለቻቸው ከፍተኛውን አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። እንዲሁም የኢራን ባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በአቅምና ተልኮን በተሳካ ሁኔታ በመፈጸም በሆርሙዝ ሰርጥ ላይ ሚና አላቸው። ተንታኞች እንደሚሉት በየቀኑ ከ100 በላይ ከባድ መርከቦች በሚመላለሱባት የሆርሙዝ ሰርጥ የሚደረገውን እንቅስቃሴ ለማስቆም ኢራን ልትወስድ የምትችለው ውጤታማ እርምጃ ከባድ ጉዳትን ሊያስከትል የሚችል ነው። ይህም ፈጣን ጥቃት የሚያደርሱ ጀልባዎችንና የባህር ሰርጓጅ መርከቦችን በመጠቀም ፈንጂዎችን ማጥመድ እንደሆነ ባለሙያዎቹ ይተነብያሉ። የሆርሙዝ ሰርጥ ሲዘጋ የበለጠ የሚጎዱት ሀገራት የትኞቹ ናቸው? ቮርቴክሳ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመላክተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጭ ትልካለች። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካ የኢነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ብሏል። የዜና ዘገባዎቹ እንደሚያመላክቱት የደቡብ ኮሪያን 60 በመቶ ያህል የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። አሜሪካም በየቀኑ ወደ 700 ሺህ በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብ ሀገራትና የእስያ ሀገራት ናቸው። በርካታ የእስያ ሀገራት ከኢራን ጋር ጥሩ ወይም የቅርብ ሊባል የሚችል ግንኙነት አላቸው። የቻይና ነዳጅ ዘይት ማጣሪያዎች በሆርሙዝ ሰርጥ የሚያልፈውን ከፍተኛ መጠን ያለው ነዳጅ ዘይት ያጣራሉ። ቻይና በሆርሙዝ ባህር ሰርጥ ከሚያልፍ ነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ስትሆን ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ለቻይና ከዓለም ገበያ ዋጋ በታች ትሸጥላታለች። ይህም በአሜሪካ ማዕቀቦች የተሽመደመደውን ምጣኔ ሀብቷን ለማገዝ ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርን ወይም የመርከብ መስመሮችን መቋረጥን አትቀበልም። ቻይና የዚህን ወሳኝ መስመር መዘጋትን ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀም ይጠበቃል። የኢነርጂ አማካሪ የሆኑት አናስ አልሃጂ ለሲኤንቢሲ እንደተናገሩት የሆርሙዝ ባህር ሰርጥ መዘጋት ከጠላቶቹ የበለጠ የኢራን አጋሮችን ይጎዳል። መጀመሪያ ራሳቸውን ኢራናውያንን የሚጎዳ ነገር ማድረግ አይፈልጉም በማለት
ኢራን መተላለፊያውን አትዘጋም የሚል እምነት እንዳላቸው ገልጸዋል። ለዓመታት የሆርሙዝ ባህር ሰርጥ ይዘጋል የሚለው ስጋት በባህረ ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶችን እንዲያስቡ አነሳስቷቸዋል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዘርግታለች። በ2019 ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻን በኦማን ባህረ ሰላጤ ከምትገኘው ፉጄራ ወደብ ጋር አገናኝታለች። በሐምሌ ወር 2021 ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችለውን የጎሬህ ጃስክ የነዳጅ መስመርን መርቃለች። ይህ የነዳጅ ማመላለሻ ቱቦ በቀን ወደ 350 ሺህ በርሜል ማመላለስ ይችላል። የሚወጡ መረጃዎች ግን ኢራን እስካሁን ጥቅም ላይ አለማዋሏን ያሳያሉ። እነዚህ አማራጭ መንገዶች በቀን ወደ 3.5 ቢሊዮን በርሜል ዘይት በአንድነት ማስተናገድ የሚችሉ ሲሆን ይህም በአሁኑ ጊዜ በባህር ሰርጡ ከሚጓጓዘው ድፍድፍ ነዳጅ ዘይት 15 በመቶውን ይሆናል።